ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ አብረን ደግሞ የምንሰራው ቆንጆ ሩዝ በቦሎቄ ነው። አብረን እንሰራለን። አብራችን ቆዩ። ብዙ ጊዜ እኛ ነን ያው ሩዝ በቦሎቄ ማንበላው እንጂ ሌሎች ሀገሮች ይበላሉ፣ ወይም ሌላ አገር ሩዝ በቦሎቄ መስራት ምናልባት ብዙ የተለመደ ነው። እኛ ግን ዛሬ እንግዲህ አብረን እንሰራለን፣ አብረን እንሞክራለን። ይሄንን ቤታችሁ ሰርታችሁ ሞክሩት። በማንኛውም አይነት ቦሎቄ መሆን ይችላል። እንደውም ምናልባት በጥቁሩ ቦሎቄ ከሆነ የበለጠ ሊጣፍጥ ይችላል። እንደዛ ሰርቼ አውቃለሁ። ስለዚህ ሞክሩት፣ ትወዱታላችሁ። ዛሬ ግን ይህንን ሩዝ ቦሎቄ አብረን እንሰራለን። አብራችሁን ሁኑ። ሩዝ ቦሎቄውን ለመስራት በመጀመሪያ ማድረግ ያለባችሁ ሩዙን መቀቀል ነው። ሩዙን ሌላ ጊዜ እንደምትቀቅሉት እንዲሁ ትቀቅሉትና ትንሽ እንዲቀዘቅዝ ወደ ጎን ታስቀምጡታላችሁ። ከዛ በኋላ አንድ ራስ ቀይ ሽንኩርት ትከትፉና ሽንኩርታችሁን ትንሽ ዘይት አድርጋችሁ ታበስላላችሁ። ሽንኩርቱ ለሰስ ባለ እሳት እየበሰለ እዛው ላይ ትንሽ ፔፐሪካ፣ ቁንዶ በርበሬ፣ የነጭ ሽንኩርት ዱቄት፣ ነጭ ሽንኩርቱ ራሱ የተከተፈም ጨምር ያለው ግን ትንሽዬ ነጭ ሽንኩርት ዱቄት፣ ጨው አረግና አንድ ላይ ከሽንኩርቱ ጋር አቁላለዋለሁ። ከዛ ደግሞ አንድ ማንኪያ የቲማቲም ፔስት ወይም ቶሜቶ ፔስት ጨምሬበታለሁ። እነዚህ ነገሮች አድርጌ በደንብ አርጌ አቁላለዋለሁ ወይም ቀስ አርጌ አበስለዋለሁ ማለት ነው። ከዛ በኋላ ቁሌቱ ቆንጆ ሆኖ ወይም እንደምፈልገው ከበሰለ በኋላ ቦሎቄውን ጨምራለሁ። እዚህ ጋር የተጠቀምኩት ቦሎቄ የጣሳው ቦሎቄ ውሃውን አጠንፍፌ አጥቤ አጥልዬ ነው። እናንተ ጥሬው ቦሎቄ ካላችሁ ያንንም ቀቅላችሁ መጠቀም ትችላላችሁ። ግን ለማብሰል በጣም ረጅም ሰዓት ነው የሚፈጀውና እንደዚህ የጣሳውን መግዛት ትችላላችሁ። እኔ ያደረኩት ያንን ነው። ስለዚህ ቦሎቄውን ታመጡና እዚህ ላይ ሶሱ ላይ ጨምራችሁ አብራችሁ አንድ ላይ ታበስሉታላችሁ። ከዛ በኋላ ጨውን ቀምሳችሁ ካስተካከላችሁ በኋላ ሲበቃው የምትፈልጉ ከሆነ ሩዙን አምጥታችሁ እዛው መጥበሻው ላይ ጨምራችሁ መቀላቀል ትችላላችሁ። ካለበለዚያ ደግሞ እዚህ ጋር እንደምታዩት ሩዙ ላይ ከላይ አምጥታችሁ እንደ ስጎ አፍስሳችሁ እንደ ስጎ አርጋችሁ መጠቀም ትችላላችሁ። ከዚህ በፊት በሰራሁት ቪዲዮ ላይ ሩዝ ከአትክልቶች ጋር ተቀላቅሎ በከሪ አርገን ሰርተናል። ይሄ ደግሞ በቦሎቄ ነው፣ በቲማቲም ሶስ አርገን። ስለዚህ አንድን ምግብ በተለያየ መንገድ ሰርተን የተለያየ ጣዕም ሊኖረው ይችላል። በተለያየ መንገድ ልንመገብ እንችላለን። ይሄም ሩዝን መመገብ ከምንችልበት መንገድ አንዱ ነው። እንደዚህ ሰርታችሁ ሞክሩ። እንደምትወዱት ተስፋ አደርጋለሁ። በጣም ቆንጆ ነው። ቁሌት አርገን በደንብ አርገን አቁላልተን ቶሜቶ ፔስት አርገን ስለሰራን በጣም ቆንጆ ነው። የምታዩት ቢጫው ሌላ ጊዜ ፍሮዝን በሆነ አትክልት የሰራሁት ሩዝ ነው። ይሄም በጣም ቆንጆ ነው። እንደዚህም ሩዝ መሰራት ይችላል። ካልሆነ ደግሞ አሁን እንዳየነው በቦሎቄ መሰራት ይችላል። ስለዚህ ለእናንተ የሚመቻችሁን የምትፈልጉትን ምረጡ፣ የምትወዱት መንገድ እንድትሰሩ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።